እንዴት ከርማችኋል ውድ የእግር ኳስ ወዳጆች? በዛሬው ቪዲዮ 3 የፕሪሚየር ሊግ ጨዋታዎችን አናላይሲስ፣ ማናጀራል ኢንተርቪውስ እንዲሁም በተጨማሪም የተጫዋቾችን እንቅስቃሴ አብረን የምናይ ይሆናል። አብራችሁን ቆዩ። በዕለተ ዓርብ ምሽት በኤሚሬትስ ስታዲየም አዲስ አዳጊውን ኮንቬንትሪ ያስተናገደው አርሰናል 3-0 በመርታት ሲዝኑን ጀምሯል። በዚህ ጨዋታ አሪፍ እንቅስቃሴ ያደረጉት አርሰናሎች ከዚህም በላይ ግቦችን አግብተው ማሸነፍ ይችሉ ነበር። በጨዋታው ላይ የፊት መስመር ተጫዋቾች ጥምረት ወሳኝ የሆነውን 3 ነጥብ እንዲያገኝ ረድተውታል። በተለይም ግሪካዊ ኢንተርናሽናል የሆነው ክርስቶስ ዞሊስ ለጎሎች መቆጠር ትልቁን ድርሻ ተወጥቷል። ከመስመር እየተነሳ ወደ መሃል ኳሶችን በመጣል እንዲሁም የተቃራኒ የተከላካይ መስበር በሚያስችል ድሪብሎችና ፕረስ የቡድን አጋሮቹ ጎሎች እንዲያስቆጥሩ ረድቷል። በጨዋታው ዕለት አዲሱ የአርሰናል ፈራሚ ኤዝሪ ኮንሳ ከደጋፊዎች ጋርም ተዋውቋል። የአርሰናል የተከላካይ መስመር በእጅጉ በጥሩ ሁኔታ የተጠናከረ እንደሆነ ይህ ጨዋታ ጥሩ ማሳያ ነው። ከጨዋታው መጠናቀቅም በኋላ ሚካኤል አርቴታ በሰጡት መግለጫ ጥሩ ተጫውተናል፣ ጥሩ ኬሚስትሪም ነበረን፣ ማራኪ የኳስ ፍሰቶችን አሳይተናል፣ ከዚህም በኋላ እንዲሁ ይቀጥላል በማለት ተናግረዋል። በተጨማሪም የስካይ ስፖርቱ ጋዜጠኛ ጋሪ ኔቭል በቀኝ መስመር በኩል የሶስቱ ተጫዋቾችን እንዴት ታየዋለህ ብለው ለጠየቁት ቤን ዋይት፣ ኦዴጋርድ እና ሳካ አብረው ብዙ የተጫወቱ ናቸው። እነርሱ ምርጥና ጥሩ ግንኙነትና ውህደት አላቸው። ዛሬ እንዳየነውም በግራ መስመር በኩል የካላፊዮሪና የክርስቶስ ዞሊስ ጥምረት አስደምሞኛል በማለት የተናገሩ ሲሆን ጄሚ ጋራገርም ለፉልባኮች የምትሰጠው ነፃነት እንዴት ታየዋለህ በማለት የጠየቋቸው ሲሆን አርቴታም ተቃራኒ ቡድንህን በማየት አንዳንድ ነገሮች እንዲያደርጉ መፍቀድ አለብህ በማለት መልሰዋል። በዕለተ ቅዳሜ ከሰዓት ጨዋታ ማን ዩናይትድን ከሃል ሲቲ ባገናኘው ዩናይትድ የዓመቱን የመጀመሪያ ሽንፈት አስተናግዷል። በጨዋታውም 2 ከቆመ ኳስ ጎሎችን ያስተናገዱት ዩናይትዶች በተለይም የመጀመሪያዋ ጎል ስትቆጠር አራቱም የተከላካይ መስመር ተጫዋቾች ስህተትን ሰርተዋል። በጨዋታው ጥሩ እንቅስቃሴ ያደረገው ሴላመንስ ወሳኝ የሚባሉ ኳሶችን አድኗል። በሁል ጊዜ በዩናይትድ ጨዋታ ጥሩ ነገርን የሚያሳይ የነበረው ብሩኖ ፈርናንዴዝ በዚህ ጨዋታው ብዙ እድሎችን ሲፈጥር አልታየም። ዩናይትድ ስኬቶችን ማግኘት ከፈለገ የኋላ መስመሩን ማጠናከር ይኖርበታል። እንዲሁም አዲሱ ፈራሚ አንድሬ ሳንቶስ ሜዳ ላይ ቸልተኝነትና ፎከስ የማጣት ችግር የታዩበት ሲሆን የመሃል ሜዳውን በአግባቡ መቆጣጠር መቻልም ይጠበቅበታል። ለተከታታይ ዓመት የመክፈቻ ጨዋታዎችን የተሸነፈው ዩናይትዶች ዓመቶችን በጥሩ ሁኔታ እየጨረሱ መጥተዋል። በተቃራኒው በቅርብ ዓመታት የመክፈቻ ጨዋታዎችን ሲያሸንፉ ጥሩ ያልሆነ ዓመትን አሳልፈዋል። ይህ ለደጋፊዎች አዝናኝ እውነታ ሆኗል። ከጨዋታው መጠናቀቅ በኋላ ማይክል ካሪክ በሰጡት መግለጫ ስለ ጨዋታው ምን ትላለህ ለተባሉትም ጥሩም መጥፎም ጎኖች ነበሩን። አዲስ አዳጊ ቲም በሜዳቸው አስተናግደናል። ጥሩ ተጫውተናል። ያገኘናቸውን እድሎች አልተጠቀምንባቸውም። ነገር ግን ይሄ ጨዋታ አያስቆመንም። ከዚህም ተምረናል። በሚመጡት ጨዋታዎችም ተሻሽለን እንቀርባለን። ስለተቆጠረባቸውም ሴት ፒስ ጎሎች ምን ትላለህ ስለተባሉትም በባለፉት ጊዜያት ጥሩ የነበርንበት ነገር ነው። አሁን ማሻሻል እንዳለብን ተምረናል። አንድ ጨዋታ ነገሮችን ሁሉ አይወስንም። ይህን እናውቃለን። ከዚህ በኋላም ጥሩ እንሆናለን በማለት ተናግረዋል። በዕለተ እሁድ ከምሽቱ 12 ተኩል ሊቨርፑልን ከኒውካስትል ባገናኘው ጨዋታ 2 አቻ በሆነ ውጤት ተጠናቋል። ሊቨርፑሎች ይህንን ጨዋታ ለመሸነፍ ተቃርበው የነበረ ቢሆንም ጨዋታው ሊጠናቀቅ ሲል ባገኙት ፍጹም ቅጣት ምት ወሳኝ 1 ነጥብ ይዘው ወጥተዋል። በጨዋታውም ላይ ኒውካስትሎች ጥሩ የነበሩ ሲሆን 2 ጥሩ ኳሶችን በአንቶኒ ላንጋና ዊሎክ አማካኝነት አስቆጥረዋል። በተደጋጋሚ የሊቨርፑልን የመሃል ሜዳ በቀላሉ ማለፍ ከተከላካይና ግብ ጠባቂ ጋር የተገናኙት ኒውካስትሎች እድሎችን ሳይጠቀሙ ቀርተዋል። በአንጻሩ ሊቨርፑሎች አሁንም የተከላካይ መስመር በተለይም የፉልባክ ችግሮች ይታይባቸዋል። የመጀመሪያዋን ጎል ስትቆጠር ሜሎስ ኬርኬዝ ከአንቶኒ ላንጋ ጋር እኩል በኩል መሮጥ ባለመቻሉ ዋጋ እንዲከፍል አስገድዶታል። በተጨማሪም የ10 ቁጥር ሚና ይዞ ሲጫወት የነበረው ፍሎሪያን ቪርዝ በተጫወተባቸው 63 ደቂቃዎች ውስጥ መፍጠር የቻለው 1 ድል ብቻ መሆኑ ብዙ ነቀፌታዎችን አስነስተውበታል። የሊቨርፑልን የፊት መስመር እየመራ ሲጫወት የነበረው አሌክሳንደር ኢሳክ ሙሉ 90 ደቂቃዎችን የተጫወተ ሲሆን 2 ኦን ታርጌት የሆኑ ኳሶችን ሞክሯል። በጨዋታውም ላይ ከቀድሞ ክለቡ ደጋፊዎች ጩኸትንና ስድብን እያስተናገደ ነበር። ብዙ ሰዎችም እንዲሁም ጋዜጠኞች ኢሳክ የሊቨርፑል ችግር ነው እያሉ ቢሆንም ልጁ ብቃት እንዳለውና ኳስ ወደሱ የሚጣሉ ከሆነ ማስቆጠር እንደሚችል ከዚህ በፊት የነበሩ ሲዝኖች ምስክር ናቸው። በዕለቱ ከሊቨርፑል በኩል ጥሩ እንቅስቃሴ ሲያደርጉ የነበሩት ዶሚኒክ ሶቦስላይ እና ኮዲ ጋክፖ ሁለቱም አንዳንድ ግቦችን ማስቆጠር ችለዋል። የመሐመድ ሳላ መልቀቅን ምክንያት በማድረግ አሁንም የቀኝ መስመር አጥቂ የሌለው ሊቨርፑል በዚህ የክረምት ዝውውር መስኮት አዲስ ተጫዋች ማስፈረም ይኖርበታል። ከጨዋታው መጠናቀቅ በኋላም አሰልጣኝ አንዶኒ
ኢራኦላ በሰጡት መግለጫ የምንፈልገው ውጤት አይደለም፣ ነገር ግን በመጨረሻ ማግባታችን ስሜት ሰጥቶታል። መሸነፍ ይገባናል ብዬም አላስብም። ብዙ ድሎችን አግኝተናል፣ ግን ባለመጠቀማችን በካውንተር ተቀጥተናል። በመጀመሪያ አጋማሽ ብዙ ኳሶችን ወደ ግብ ሞክረናል፣ ሆኖም አልተጠቀምንባቸውም። መጀመሪያ አጋማሽ በተጫወትነው አቅም ሁለተኛ አጋማሽ አልተጫወትንም። በቲሜ የሜዳ ስሜት ደስ ብሎኛል። ብዙ ችግሮች አሉብን፣ በቀጣይ እናርማቸዋለን ሲሉም ተናግረዋል።